ሰላማችሁ ብዝት ተበል። ዛሬ ሜንታል ስትሬንግዝ የሚለውን እናያለን። የአእምሮ ጽናት ጀቢና ሰሙ። የአእምሮ ጽናት ማለት አራት መሰረታዊ ነገር አለ። አንደኛው ራሱ ጽናት ነው። ላለማችሁት ላቀዳችሁት ከቤት ለወጣችሁበት ዓላማ እሱን ለማሳካት ብዙ ቻሌንጆች ሊኖሩ ይችላሉ። ያንን ነገር በጽናት ማለፍ፣ በመጨከን ማለፍ። ሰዎች ተስፋ ሊያስቆርጡ ይችላሉ። አሰልጣኝ ተስፋ ሊያስቆርጥ ይችላል። በብዙ አይነት ሁኔታ ነገሮች እናንተን ተስፋ ሊያስቆርጡ ይችላሉ። እሱን በመጨከን በጽናት ማለፍ ነው አንደኛው። ሁለተኛው ራስን መቆጣጠር ነው። ሰዎች ሊሳደቡ ይችላሉ። እናንተ ከዛ እንድትጠፉ ሊያደርጉ ይችላሉ። ራስን ከማይቆጣጠሩ አንዱ እኔ ነኝ። ግን ራስን እንደሚቆጣጠር ሰው መልካም ሰው የለም። ቤተሰቡን ያተርፋል፣ ሕይወቱን ያተርፋል፣ ስራውን በአግባቡ ያከናውናል። የሚቆጭበት ነገር አይኖርም። ለትንሽ ነገር ሕይወት ሊያልፍ ይችላል። ለትንሽ ነገር ያቀርነው ነገር ሊበላሽ ይችላል። ለትንሽ ነገር ብዙ ነገር ሊሆን ይችላል። ስለዚህ ከነዚህ ሁሉ ራስን መቆጣጠር ለ30 ደቂቃ ብለን ለ1 ሰዓት ብለን ለ2 ሰዓት ብለን ለረጅም ጊዜ ያሰብነውን ነገር እናጣለን። ስለዚህ ራስን መቆጣጠር ሜንታል ስትሬንግዝ ይባላል። ጽናት ሜንታል ስትሬንግዝ ይባላል። ሶስተኛ ትኩረት ነው። ያቀርነውን ነገር በትኩረት ማከናወን፣ ፕላን ያደረግነውን ነገር በስርዓት በትኩረት ያንን ነገር ማከናወን መቻል አለብን። ለምሳሌ አትሌት ከሆንን እያንዳንዱ ለትሬኒንጋችን አሰልጣኝ ለሚሰጠው ትሬኒንግ ትኩረት መስጠት መቻል አለብን። ያልገባንን መጠየቅ፣ የገባንን መተግበር፣ ግን በሁሉ ነገር ላይ ትኩረት አስፈላጊ ነው። ይሄም ሜንታል ፕሮሰስን የሚያከናውን ነገር ነው። አራተኛውና የመጨረሻው እምነት ነው። ጽናት አለን። በነገሮች ሳንበገር እንሄዳለን። ራስን እየተቆጣጠር ነው። ሰዎች እየሰደቡን አትችሉም እያል ራስን ተቆጣጥረናል። ሶስተኛው ደግሞ ለምንሰራው ነገር ትኩረት ሰጥተናል። አራተኛው እነዚህ ሶስቱን ነገር በእምነት መጠበቅ ነው። እደርሳለሁ ብሎ ማመን፣ አሳካለሁ ብሎ ማመን፣ ይሆናል ብሎ ማመን። አራቱ ነገሮች ሜንታል ስትሬንግዝ ወይም ደግሞ የአእምሮ ጽናት ይባላሉ። አእምሮአችንን እነዚህን ነገሮች እንዲቆጣጠር አትሌቶች በተለይ ስፖርተኞች የማይለየን 3 ነገር በጥናቱ የተረጋገጠ ከኛ ጋር አለ። አንደኛው እንቅልፍ። ከ7 እስከ 9 ሰዓት የሚተኛ ሰው አእምሮ ይሰራል። በቀላሉ አይናደድም። ቢናደድም ራስን መቆጣጠር ይችላል። ሰው ድካም ካለበት፣ ችግሮች ከበዙበት፣ አእምሮ ላይ ፈተና ካለ በትንሽ ነገር ሊናደድ ይችላል። ራስን ያላይቆጣጠር ይችላል በድካም የተነሳ። ይሄ እኛ በቂ እረፍት ስላለን አእምሮአችን በትክክል እንዲሰራ ሜንታል ስትሬንግዝ ማከናወን እንዲችል ማድረግ እንችላለን። ሁለተኛው ውሃ መጠጣት ነው። ውሃ መጠጣት ከ60 እስከ 70% የሰው አእምሮ ውሃ ነው። ውሃ ማይጠጣ ሰው አእምሮ ራስ ምታት ይኖርበታል። ሁለተኛ አእምሮ በደንብ አይሰራም። ከሾርት ተርም ሜሞሪ ወደ ሎንግ ተርም ሜሞሪ የሚተላለፈውና ሰው በደንብ ነገሮችን አእምሮ ውስጥ ማከናወን የሚችለው ውሃ በበቂ ሁኔታ ሲጠጣ ብቻ ነው። በቂ ውሃ የማይጠጣ ሰው አእምሮ ይታመማል፣ ራስ ምታት ይኖርበታል። ሁለተኛ በትክክለኛ ሎንግ ተርም ሜሞሪ ከሾርት ተርም ወደ ሎንግ ተርም ሜሞሪ ማስተላለፍ ያስቸግረዋል። በእንቅልፍ ጊዜ ነው እንግዲህ ወደዛ የሚያስተላልፈው። ከትንሽ ነገር ወደ ትልቁ የሚያስተላልፈው እኛ ስናርፍ ነው። ሁሉንም እያግበሰበሰ ሳይሆን እየመረጠ ነው አእምሮ
ወደዛ የሚያሳልፈው። ነገር ግን ከልጅነት ከ7 ዓመት በፊት ያለውን ነገር ሁሉ ኔጌቲቭ ነገር አቲቲዩድ አይምሮቹ ውስጥ የምትከቱ ከሆነ እስከምታረጁ በኔጌቲቭ ሊሄድ ይችላል። ይሄ የሚቀየረው ግን እኛ ራሳችን ስናስተካክል ነው ማለት ነው። ሶስተኛው ስፖርት ነው። ስፖርት ሁል ጊዜ አዲስ ኬሚካሎችን ወደ ሰውነት እንዲመጣ ያደርጋል። አዲስ ኤንዛይሞች፣ አዲስ ሆርሞኖች፣ አዲስ ነገሮች እንዲመነጩ ያደርጋል ስፖርት። ይሄ ከኛ ጋር ነው ያለው ማለት ነው። ስለዚህ እነዚህ ስላለ አይምሮአችን በደንብ እንዲሰራ ማድረግ እንችላለን። ስለዚህ በጣም ጠንክራችሁ ስሩ፣ በጣም ትኩረት አድርጉ፣ ራሳችሁን ተቆጣጠሩ፣ ጽናት ይኑራችሁ፣ ለምትሰሩት ደግሞ እምነት ይኑራችሁ። እያንዳንዱን ስራ ማለት ነው። ስለ አትሌቲክስ እያወራን ነው ሰሞኑን። ይሄ ነገር ደግሞ ለሁሉም ሰው ይሰራል። ለምሳሌ ራስን የማይቆጣጠር ሰው እኔ ነበርኩ። አሁን እየሞከርኩ ነው ራሴን ለመቆጣጠር። ይሄ ሁሉ ደግሞ የሚሆነው በትዕግስት ውስጥ ነው። ትዕግስት ያሌለው ሰው ምንም ሊያይ አይችልም። ቤተሰቡን ይበትናል፣ ህይወቱን ይበትናል። ትዕግስት ያሌለው ሰው ስራውን ጥሎ ይሄዳል፣ ራሱን ይገላል፣ ብዙ ነገር ሊያጠፋ ይችላል። ትዕግስት ያለው ሰው ግን ራሱንም ቤተሰቡንም ህይወቱንም ስራውንም ለሰዎችም መልካም ነገር እያተረፈ ያልፋል ማለት ነው። በጣም ትዕግስተኛ ሰው ከመጽሐፍ ቅዱስ አንድ አለ፣ ኢዮብ የሚባል ያ ነገር ሁሉ ሲያልቅበት እምነቱ አንድ ነገር ነው። እሱም የሰጠውም እግዚአብሔር ነው፣ የወሰደውም እግዚአብሔር ነው፣ የእግዚአብሔር ስም ለዘላለም ይባረክ ነው ያለው። ስለዚህ አሁን እኛ ሙዝጉን አይደለንም። ፖዚቲቭ ነገር ውስጥ የሚኖር ሰው ላለው ነገር ብቻ ነው የሚያመሰግነው። በጥናቱ እንደተጠናው ያለውን የሚያመሰግን፣ የተደረገለትን እየቆጠረ የሚያመሰግን፣ ጤንነት መኖሩን፣ 1000 ሜትር ሮጦ መጨረሱን የሚያመሰግን፣ 200 ሜትር ሮጦ መጨረሱን የሚያመሰግን፣ ጤነኛ መሆኑን የሚያመሰግን፣ ባለው ነገር ብቻ ላይ ዲፔንድ ሆኖ የሚያመሰግን ሰው ፖዚቲቭ አቲቲዩድ አይምሮ ውስጥ ስላለ ጤንነቱም አስተማማኝ ይሆናል፣ የሚሰራውም ስራ ይከናወንለታል። እኛ የምንጨነቅለት 85% በጥናቱ መሰረት እኛ ላይ አይፈጸምም። ስለዚህ እኛ እንደዚሁ ነው የምንጨነቀው ማለት ነው። መጨነቅ አያስፈልግም ማለት ነው። ለምንሰራው ብቻ መተማመን በጣም አስፈላጊ ነው። ከዛ ሁሉ በላይ ግን ትዕግስት በጣም ጥሩ ነው። ቀናችሁ ይባረክ።